ጸጋና ሰላም ይብዛላችሁ ቅዱሳን እንደምን አላችሁ? መጽሐፍ ቅዱስ አንድ ስፍራ አነባለሁ። ኢሳይያስ 61 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛል። ልባቸው ለተሰበረው እጠግን ዘንድም ለተማረኩት ነፃነትንም ለታሰሩትም መፈታትን መናገር ዘንድ ልኮኛል ይላል። ክብር ለኢየሱስ ይሁን። ወንድማችሁ አፖስትል ቢንያም ነኝ። የጽድቅ ሕይወት ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ነኝ። በቤተክርስቲያናችን ውስጥ እግዚአብሔር ብዙ ተአምራት እየሰራ ብዙ ሰዎችን ነፃ እያወጣ ላለፉ ዓመታቶች እግዚአብሔር ተአምርን ሲያደርግ ቆይተዋል። ክብር ለኢየሱስ ይሁን። እግዚአብሔር አምላክ በሰጠን መንገድና ሕይወት በሆነው በልጁ በኢየሱስ ክርስቶስ በኩል ወንጌልን ለዓለም ሁሉ እንድንናገር በዚሁም ደግሞ ተናግሮናል። ኢየሱስ በዚህ ስፍራ ላይ የተናገረው ቃል ኢየሱስ በዚህ ስፍራ ላይ ግልጽ ያደረገው ቃል ለድሆች የምስራችን እናገር ዘንድ እግዚአብሔር ልኮኛል አለ። ይህን ስልጣን ደግሞ ለእኛ ሰጥቶናል። ክብር ለኢየሱስ ይሁን። አሁንም ወንጌል ቀጥሎ ነው ያለው። ክብር ለኢየሱስ ይሁን። ይህንን መልእክት ለብዙ ሰዎች ሼር አድርጉ። ለብዙ እህቶች፣ ለብዙ ወንድሞች እንዲደርስ አድርጉ። ወንጌል ይቀጥላል። ወንጌል አሸናፊ ነው። ክብር ለኢየሱስ ይሁን። ለድሆች የምስራችን እሰብክ ዘንድ ለታሰሩት መፈታትን ነፃነትን እናገር ዘንድ እግዚአብሔር ልኮኛል ያለውን ቃል ኢየሱስ የተሰራውን ስራ ወይም ደግሞ የተሰጠውን ስራ በምድር ላይ ሰርቶ በሰራበት ጊዜ አሁንም እየሰራ ነው ያለው። በአካል ተገልጦ ይሰራ በነበረበት ጊዜ አስተማረ፣ ብዙዎችን ነፃ አወጣ፣ ደዌያን ተፈወሱ፣ የታመሙትም ከእስራታቸው ተፈወሱ። ክብር ለኢየሱስ ይሁን። በሰዓቱም ባደረጋቸው ታምራቶች ባስተማረውም እና በተናገረንም ቃል እናንተም ብታምኑ ደግሞ ከዚህም በላይ ታደርጋላችሁ አለ። ክብር ለኢየሱስ ይሁን። ስለዚህ ወንጌል ዛሬም በእኔና በእናንተ ይቀጥላል። እግዚአብሔር በነገር ሁሉ መልካም ነው። ክብር ለኢየሱስ ይሁን። ስለዚህ በቤተክርስቲያናችን ውስጥ የጽድቅ ሕይወት ዓለም አቀፍ ቤተክርስቲያን ውስጥ ፕሮግራሞችን እያካሄድን ያለነው በቦታ ክራይ ምክንያት አሁን ቦታ ለቀን እንዳለን ላሳውቃችሁ ፈልጋለሁ። ክብር ለኢየሱስ ይሁን። ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ሁላችሁም ሼር አድርጉ፣ ላይክ አድርጉ፣ ኮሜንታችሁን አስቀምጡ። ክብር ለጌታ ይሁን። እንዲሁም በዚህ ቤተክርስቲያን ውስጥ ጥሪ ላደርግላችሁ ነው የመጣሁት። ወንጌል ቀጣይ ስለሆነ በአገር ውጭ ያላችሁ አገር ውስጥ ያላችሁ እህቶችና ወንድሞች ይሄ ራዕይ መቀጠል ስላለበት ይህን ፕሮግራም መቀጠል ስላለብን ከኛ ጎን መቆም የምትፈልጉ እህቶች ወንድሞች፣ ይህን ራዕይ መደገፍ የምትፈልጉ የፕሮግራም እንዲቀጥል የምትፈልጉ ሁላችሁ እግዚአብሔር አምላክ በልባችሁ ላይ ባኖረው እግዚአብሔር በውስጣችሁ ባስቀመጠው ነገር ከጎናችን እንድትቆሙ ጥሪን አቀርብላችኋለሁ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ልባችሁ ላይ ያኖረውን ነገር ምንም ሳትንቁ ከጎናችን እንድትቆሙ በተቀመጠላችሁ ወይም ደግሞ ከታች ባለው አካውንት በማስገባት ከጎናችን እንድትቆሙ በጌታ ፍቅር ጥሪን አቀርብላችኋለሁ። ከዚህ በመቀጠል ጸሎት ጸልይላችኋለሁ። ይሄን ለምታደርጉ ከጎናችን ለምትሆኑ እህቶች ወንድሞች፣ ወንጌልን ለማስቀጠል እጆቻችሁን የምትዘረጉ እህቶችና ወንድሞች ለእናንተ ጸሎት አደርጋለሁ። እግዚአብሔር አምላክ ቤታችሁን ሕይወታችሁን እንደሚባርክ አምናለሁ። ለእግዚአብሔር ቤት የሚሰጥ ሰው እንደሚባረክ በሮቹም እንደሚከፈቱ እንዲሁም ደግሞ የሰጠውን እንደሚቀበል እንደሚያጭድ መጽሐፍ ቅዱስ ይናገራል። ክብር ለኢየሱስ ይሁን። ከጎናችን ስለምትሆኑ እግዚአብሔር ይባርካችሁ። ከጎናችን ሆናችሁ የወንጌልን ስራ የምታስቀጥሉቶች ወንድሞች እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ እላለሁ። ክብር ለኢየሱስ ይሁን። ለእናንተ ጸልያለሁ። እግዚአብሔር አባት ሆይ ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ። ከዚህ ሰዓት ጀምሮ እህቶችን ወንድሞችን በደም ይሸፍናችሁ ባሉበት ቦታ በኢየሱስ ክርስቶስ የትኛውም ከህይወታቸው ጋር የሚታገል ነገር ቢኖር የተሰበረ ይሁን። ከዘመናቸው ከህይወታቸው ላይ የትኛውም የክፋት ኃይል ሁሉ የተሰበረ ይሁን። ምንጮቻቸው ከዚህ ሰዓት ጀምሮ ይከፈቱ። የሰማይ አምላክ እግዚአብሔር ሆይ እኔም እናንተ ሰጣችሁኝ ፈትኑኝ እኔም ደግሞ የሰማይን መስኮት ባልከፍትላችሁ እንዳልክ ከዚህ ሰዓት ጀምሮ የሰማይ መስኮቶች እንዲከፈቱላችሁ ጸልያለሁ። ልጆቻቸውን ለሚዘረጉ እግዚአብሔር ሆይ ይህን ስራ ለሚሰሩ ከኛ ጋር የወንጌልን ስራ ለሚሰሩ ከዚህ ሰዓት ጀምሮ አንተም እጆችን እንድትዘረጋ ጸልያለሁ። ታምራት በህይወታቸው እንዲሆን ጸልያለሁ። አይተው የማያውቁት ጉብኝት በህይወታቸው እንዲሆን ጸልያለሁ። ድንቅ ታምራቶች ስለሚገለጡ ተባረክ። ነገሮቻቸው ስለሚከናወኑ ተባረክ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ። ይህን ለምታደርጉ እህቶችና ወንድሞች እግዚአብሔር አምላክ ይባርካችሁ። በሌላ
መልእክት ደግሞ ተመልሼ እመጣለሁ። የደረስንበትን ማሳውቃችሁ ይሆናል። እግዚአብሔር በነገር ሁሉ መልካም ነው። ዘመናችሁ ሁሉ የተባረከ ይሁን። ተባረኩ። በሚቀጥለው ቪዲዮ ተመልሼ እመጣለሁ። በሚቀጥለው መልእክት ተመልሼ እመጣለሁ። እስከዛ በብዙ ምስክርነት እንደምትጠብቁኝ አምናለሁ። ዘመናችሁ ይባረክ። ሻሎም